በስመ አብ የሴት ልጅ ውበቷ ግን ጸጉሯ ነው። እናቴን ግን እያያችሁት ነው። ተማሪዎቼን ላስመርቅ ቆንጆ ፖኒቴል ነበር መሰራት የፈለኩት እና እሱን ለመሰራት ፖስታ ቤት ዜድ ኬታወር ሁለተኛ ፎቅ ላይ ሊስ ቢዩቲ ጋር ነበር ሄድ። እዚህ ቤት ኬርኩኝ ለካ ትንሽ ቆይቻለሁ። ቤቱ ታድሶ ምናምን እንዴት አባቱ እንዳማረበት እና ተማሪዎቼን ማስመረቂን አስመልክቶ ለአንዲት ቆንጆ ሴት ጊቫዌ መስጠት እፈልጋለሁ። ጸጉሯን ከተሰራች 2 ወር ያለፋት ጓደኛችሁ ሜንሽን አድርጓት እና እሷም ሪፕሌስ ታደርግ። አዎ ከተሰራ 2 ወር አልፎኛል ካለች ለእሷ ነው የምሰጣት። እዩት ጸጉሬ እንዴት አሳምሮ እንደሰሩኝ እና ፕሮግራም ላይ በጣም ነበረ ድምቅ ብዬ ነበር። በነገራችን ላይ አካውንታችን ዴድ እየሆነ ነውና ኮፒ ሊንክ ሼር ሪፖስት አድርጉ። ፖኒቴሉን ከፈታሁትን በኋላ እዚሁ ቤት መልሼ ያበደ ዌቭ እና እግሬን ጥፍሬን ተሰርቼ ነበር። ሜንሽን ለምትደረገው ጓደኛችሁ እኔ ደስ ካለኝ ጥፍሯንም ላሰራት እችላለሁ። እግሬን ይዋት እንዴት እንደምታምር ከዛ ደግሞ ዌቭን ይወት እንዴት አባቱ እንደሚያምር እና ከሶሻል ሚዲያ ከመጥፋቴ በፊት አግዙኝ። ኮፒ ሊንክ ሼር ሪፖስት አድርጉልኝ። በድጋሚ ወዳጆቼ እንደማታሳፍሩኝ ተስፋ አደርጋለሁ። ቴንክስ ፎር ዋቺንግ ዩ ጋይስ ባይ። ለሶስተኛ ጊዜ ኮፒ ሊንክ ሼር ሪፖስት አድርጉልኝ።